እንደመደረች ሜዳሊያው ለራሴ ስጃለሁ። ከሜዳሊያው ውጪ ግን ያለው ከአንድ እስከ 3 ያላችሁትን ውጤት ለማንም አልተነገረም። ከአንድ እስከ 10 ነበር። ከ4 እስከ 10ኛ የወጣችሁ ደግሞ እዛ በኋላ ከፈተና በኋላ ቢሮ ስጣችኋለሁ። አሁን ከ1 እስከ 3 አባከስ እና ጃፓኒዝ ማቴማቲክስ ሰልጥናችሁ ተወዳድራችሁ ውጤት ከፍተኛ ውጤት ያመጡ ተማሪዎችን 3 ተማሪዎችን እንሸልማለን። እንደዚህ የሚያምር የምስክር ወረቀትና በውስጡ ጋይድ፣ አባከስ እንዲሁም ሌሎች ሽልማቶች ማት ሴት ወይም ኮምፓስ አለ በውስጡ ተጨማሪ ከፍ ያለ ሽልማት ነው። እዚህ ጋር ደግሞ እንደምታዩት ይሄ የምስክር ወረቀት ሜዳሊያ የወርቅ ሜዳሊያ ነው። አንደኛ የወጣ የሚላለው ከጀርባ ደግሞ ስኬት አባከስ ትሬኒንግ የሚል ወይም ሎጎ። ስለዚህ ይሄ የሚሰጠው ለአንደኛ ለወጣ ተማሪ ብቻ ነው። የሜዳሊያው ሽልማት አንደኛ ለወጣው ተማሪ ብቻ ነው። አሁን በቀጥታ ሶስተኛ የወጣውን ተማሪ ነው የምጠራው። ከዛ በፊት ግን ሽልማቱን የሚሰጥልን የትምህርት ቤቱ ሱፐርቫይዘር አቶ መስፍንን ተጋብዛለሁ። አቶ መስፍን ሶስተኛ የወጣችው በአባከስ ከ10 7 ጃፓኒዝ ማቴማቲክስ ከ10 9 በድምር ከ20 16 በማምጣት ተማሪ አዶናይ ነፃነት ከ8ኛ ክፍል ተማሪ አዶናይ ነፃነት እሺ 8ኛ ክፍል ዛሬው ትምህርት የላቸውም መሰለኝ አልመጣም። ሁለተኛ በአባከስ ከ10 9 በጃፓኒዝ ማቴማቲክስ ከ10 8 በድምር 17 በማምጣት ተማሪ ሃናን ኑር ሐሰን ከ4ኛ ክፍል እሺ የሜዳሊያው ወሳጅ በነገራችን ላይ ሁለተኛ የወጡ ተማሪዎች ውጤት ነው ያመጡት። ነገር ግን ቀድሞ መጨረስ ተጨማሪ ያስገኛል። ስለዚህ 1 ነጥብ በማግኘት ነው ቀድማ ስለጨረሰች ወይም ስለጨረሰ አንደኛ ወጣቸው እንጂ ከሁለተኛ ከወጣቸው ከሃናን ጋር ተመሳሳይ ውጤት ነበር። በአባከስ 8 ከ10 በማምጣት በጃፓኒዝ ማቴማቲክስ ከ10 9 በማምጣት በድምር 17 + 1 ወይም በአጠቃላይ 18 በማምጣት ከአጠቃላይ ተወዳዳሪዎች አንደኛ
የወጣው ወይም የወጣች ተማሪ ጀንበሯ መስፍን በአራተኛ ክፍል። ተማሪ ጀንበሯ መስፍን። አባከስ አባከስ የኔ ጓዴ ስኬትን አምጣልኝ ከጎኔ መደመር ማካፈል ልማር ላስደስት ቤተሰቤን ከምር ስኬት አባከስ ማሰልጠኛ ልሂድ ልማርበት በትጋት አባከስ አባከስ አባከስ። ጀንበሯ መስፍን የለችም? ሞላስቷታ ሞላስቷት። እሺ አባከስ አባከስ የኔ ጓዴ ስኬትን አምጣልኝ ከጎኔ መደመር ማካፈል ልማር ላስደስት ቤተሰቤን ከምር ስኬት አባከስ ማሰልጠኛ ልሂድ ልማርበት በትጋት አባከስ አባከስ አባከስ። አባከስ አባከስ የኔ ጓዴ። እሺ እነ ተማሪ ጀንበሯ ለተማሪዎች እናመሰግናለን። እስኪ ዝም በሉ ተማሪዎች፣ ተማሪዎች ጸጥ። ተማሪዎች ሁለቱ ተማሪዎች አራተኛ ክፍል ተማሪዎች ናቸው። ስለዚህ ለእናንተ የሆነ ነገር ይሏቸዋል። ታዳምጧቸዋላችሁ አይደል? ታዳምጣላችሁ።